thank God for everything and for being here. Uh, so many things. Just like I said, it's ይሄንን ፋሎ የዩቱብ ሰበር መረጃዎች ፋሎ ለማድረግ እና ፖድካስቶች ለመከታተል እንዴት አስቸጋሪ ነገር ነው። አሁን በአዲሱ የዩኤን ኒውዮርክ ላይ ያለው ስብሰባ ትንሽ አቴንሽኔን ስቦ ነበር በጣም እና የፕሬዚደንቱ አነጋገር I think recently yesterday I think one of the delegate from Ethiopia and not the Egypt UN delegate. I didn't even finish the Egyptian talk. And now you can, it's amazing. It's በጣም ለየት ያለ ነው. Of course, this is, I think, should be left to the experts. Again, just ኮንስትራክቲቭ መስጠት መቻል አለበት ሰው። አንደኛ የክብርን የማይነካ I think respectfully the president gave a very good diplomatic speech. I don't know, it's to be honest, I don't know, it has a bite. You need to bite. I think the delegate that spoke, I think yesterday as well, biting mean like what the Egyptian delegate just did. You need to bite. And it's just, I don't know. የኢትዮጵያን ዲፕሎማሲ ኦብቪየስሊ ጀስት በመረጃ ለማየት ካርታዋን ማየት ነው። ትሩአውት ታይም የኢትዮጵያን ካርታ በወደብ ደረጃ ያለውን የተቆረጠውን መሬት የተሰጠውን ወንዝ ብቻ መመልከት ነው። እኔ obviously I didn't go back and research which treaty was signed at what time, who was at law. ምንም አያስፈልግም ያን ሁሉ. We just evidently right even now we see our diplomacy is just, it needs to be tightened up as they say here. Very much so. It needs to be tightened up, and they need an envoy on this Egyptian thing. They need a dedicated person that goes around very እንደውም መዋስም ካለባችሁ ከጎረቤት ሀገር ፍለጠው ቁረጠው እነሱ አካባቢ አለ። እንደዛ አይነት ሰው ተዋሱ፣ ግዙ፣ መግዛትም ካለባችሁ በት የሆነ ጠንከር ያለ ሰው። ይሄ እኛ we are very ይሉንታ ያጠቃናል። that's we are. እኔ I don't blame anybody for, that's our ማንነታችን ነው። we are very I don't know how to even describe that character. እኔ ውስጥም አለ በጣም we are very respectful in a sense ራሳችንን ጎድተን ሌላውን ሰው ለማሻገር ያለ አይነት ባህሪ ያለ። ግን እንደዛ አይነት ነገር ቢቀርብንና አሁን የሚገባልን ነገር ሁሉ በሚገባ መጠየቅ፣ መግዛት አሉ ደና ክብርህን የሚያስጠብቁ ካንተ በላይ። if you have to buy consultant. ግን ይሄ በዲፕሎማቲክ እንትኑ ዲኮረሙ የኛ ትንሽ I think የበዛ ይመስለኛል። እና እኔ እንጃ እንደዛ ይመስለኛል። ብቻ የሆነ ዴዲኬትድ የሆነ አንቮይ ለኢጅፕት እና ለዚህ ለአባይ 24 hours በሁሉም ቦታ የሄደ ጉዳይ ገዳይ ብላችሁ ደግሞ እዚህም አለ ጉዳይ ገዳይ የሆነ ሰው ጠንቃራ ፍለጠው ቁረጠው
አይነት ሰው የኛ የሆነ ሰው ኢትዮጵያዊ የሆነ ወንድም በደርግ ጊዜ በጣም 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 የተማሩ ሰዎች አሉ። ፈልጉ። እየሄደ እየበረረ የሚያጠፋ እና ምንም እንትን ላይክ የሆነ ጀስት እንትን አለብኝ እና ይህን ስናገር ሪስፔክትፉሊ ነው ላለው ዲፕሎማቲክ ኮር ሪስፔክትፉሊ ስራችሁን እየሰራችሁ ነው። አይ ሪሊ ሃቭ ኖ አይዲያ what takes in the background. Diplomacy is an art that might just be that. ግን ከውጭም ለሚታየው ነገር you have to give attention to. How does the outside perceive you? It is important how the world perceive you. If they perceive you as a weak, then that's what you get. You're going to have to create some kind of an image, broadcast an image that says, we want our stuff back. We will not negotiate on Abbai's issue. በጣም ጠንካራ የሆነ and not that find a medium. I don't know what kind of medium you'll find medium that can play that role. እኛ ሰዎች አንዳንዴ ግን ማንም እየበረረ እየመጣ በየጊዜው በየ15 ዓመቱ በየ20 ዓመቱ እየበረረ እየመጣ የኛን ሐሳብ የሚያስቀይርና ቴሪቶሪያል ኢንቴግሪቲያችንን የሚሰባብር አይነት ዲፕሎማቲክ ኮር እኔ በዚህ ሰዓት ያስፈልጋል ብዬ አላምንም። አይ ዶንት ኖ እንግዲህ ይሄ ኦፍ ኮርስ አሁን ባለው ሁኔታ የሆነ ነገሮች እየሰሩ ነው። ኦብቪየስሊ ሳክሰስ አለ። ሰው አባይን ማስመረቅ ራሱ በጣም ከባድ የዲፕሎማሲ ማሸነፍ ነው። ግራንትድ ይሄም ተደርጎ ግን ዩ ኦልሶ ኒድ ቱ ፓብሊክ ኦፒኒየን ላይ እንዴት ሃው ዱ አበሾች እኛ ፕሪሲቭ የምናደርገው እናንተ የምትሉትን ነው። አሁን የፕሬዚደንቱን አነጋገር ዩቱብ ላይ በየደቂቃው ነው የሚታየው። ለዩኤን እዛ ላለው ምንም ለማይሰራ ኮር ሳይሆን ለአጠቃላይ ለህዝብ ለዓለም ነው ማስተላለፍ ሜሴጆች። ያ እዛ ዩኤን ዱ ነቲንግ እኮ ነው፣ ምንም አይሰራም። የሆነ ነገር ብሎ ነው የሚሄደው። ኤኒዌይ የኢትዮጵያ ጥቅም የሚከበረው በዓለም ህዝቦች ባለቻቸው ጓደኞች። እንግሊዝ ሀገር እንግሊዝ የኢትዮጵያ ጓደኛ ናት። ዋይ ናት ሪች አውት? እኔ አላየውም ይሄን ራሱ የኢትዮጵያ በቃ it's one of the historical friend. It's not going to be like Egypt of course, but still እዛስ ላይ ምን እየተደረገ ነው? ለምንድን ነው እንግሊዞችን አፕሮች ማይደረጉት? እና ይሄ እንደዚህ አይነት ነገሮች የምናያቸው ነገሮች ለሰውም የሆነ ነገር መስጠት አለባችሁ። አይቷችሁ ሪስፖንድ ለሚያደርግ ሪያክት፣ እኛ በጣም ሪያክት የሚያደርግ ህዝብ ነው። ዳያስፖራ ዩቱብ እጁ ላይ ነው ወንድሜ፣ ወዲያው ላይቭ ነው፣ አይጠብቅም ሲወጣ እና ሜሴጃችሁ ጀስት ዝም ብሎ ኒውስ ሳይክል ውስጥ ሞቶ እንዳይቀር you need a very dedicated envoy on this አባይ and every other thing። ጠንካራ የሆነ ኢትዮጵያ የሆነ በቃ ጀስት ጥሩ ዲፕሎማቲክ ፖስቸር ያለው በጣም እንደው ትንሽ ፍለጠው ቁረጠው አይነት ነገር ውስጡ
ያልኮሰመነ ያልተመታ ወይንም ያልተበከለ ፈልጋችሁ በየአካባቢው እየላካችሁ ይሄንን የኢትዮጵያን ሜሴጆች ማስተላለፍ ነው። ግን ባለው በአጠቃላይ ይሄ በቅርቡ አይ ቲንክ ኒውክሊየር የሚባለው ነገር ሪሊ እሱ አይ ኒድ ቱ ሪሰርች ሪሊ ኢትስ ኢንተረስቲንግ። እኔ አይ ዶንት ኖ እሱ ጀስት አገሯ በተቻለው መጠን ትደግ ትሂድ እና ብልጽግናው እንዲረጋገጥ በይበልጥ እየተካሄደ ያለ እንትን ነው። ለመንግስት ይሄን አንዳንድ ነገሮቹን ጀስት መቶና በተወሰነ ደረጃ መከተል ያለውን በጣም ደስ ይላል። ጀስት በዛ አይነት አኳያ ኢትዮጵያም ለዛ አይነት ራውንድ ቴብል ቁጭ ብላ መነጋገር መቻሏም ትልቅ ነገር ነው ለኢትዮጵያ። ኢትዮጵያዊ ማን በዛ አይነት ደረጃ በዛ አይነት ራውንድ ቴብል ዘንድሮ ጥሩ ነገሮች እያየን ነው። ይሄም የዲፕሎማሲው አሸናፊነት ነው መሰለኝ። ይሄንንም እንዳለ እና በጣም አስደሳች ሆኖ አለ። ይሄ አባይ ላይ ያለው እንግዲህ በውስጥ ጠለቅ ብዬ ያየሁት ነገር የለም፣ ግን ትንሽ ገፋ አድርጎ ጠንከር ያለ ስታንስ እና ጀስት በየጊዜው ይህን ነገር እየተከታተለ የሆነ ሊኖርም ይችላል፣ ግን ጀስት የራሱ ወይንም ዩቱብ ቻናልም ራሱም ለምን አይፈጥርም? እኔ አይ ዶንት ኖ ሜቢ ዴይ ሃቭ ኢት። ግን ራሱ የውጭ ጉዳይ ሚኒስቴር እንደዚህ አይነት ዩቱብ ቻናል አንቮይ ፈጥሮ በየቦታው እየሄደ ይህንን ነገር የራሱ ጀት አያስፈልገውም፣ በኮመርሻል ፍላይት እየሄደ እነዚህን ጉዳዮች የሚገል ጠንካራ የሆነ በኢትዮጵያዊነቱ የማይደራደር ሰው የሚያስፈልግ ይመስለኛል። አንድም ይሁን ግሩፕ ሆኖ እሱን ሳፖርት የሚያደርጉ ብዙ ኢትዮጵያኖች በፈቃደኝነት ኤክስፐርቲሳቸውን ሌንድ ማድረግ የሚፈልጉ እነዚህ ሰዎች መፈለግ አለባቸው። ያው ሁሉም ኦፍኮርስ አጀንዳ አለው፣ ያው የወንበር አጀንዳ አለው። እሱንም እንደምንም እንትን ብሎ አይቶና አማክሮ ለወደፊት ኢትዮጵያ ቴሪቶሪያል ኢንቴግሪቲዋን የምትመልስበት የምታስጠብቅበት ያለፈውንም የምትመልስበት ነገሮች አይ ቲንክ ያስፈልጋል። አይ ቲንክ ይሄንን አይ ቲንክ ከላይ ያሉት ሰዎች በደንብ ተከታትለው እያደረጉ ይመስለኛል፣ ያደርጋሉ ብዬም አምናለሁ። ግን ከውጭ ለሚያየው እኔ አሁን ራሱ ፕሪንሲፕ የምናደርገው በጣም የሆነ ትንሽ ያው የኛም ባህሪ ነው። ለዴኮረሙ ለዩኤን ዴኮረም ላይክ እኔ ትዝ ይለኛል። ይሄን ያህል ብዙም ወሬ ማድረግ የሚያስፈልግ አይመስለኝም። ብዙ ነገር በቃ what do you call it as an institute UN ብዙ ፌል ያደረገ ኢንስቲትዩት ነው። it has failed many nations, so I don't think
any one of you should worry about the decorum of United Nations. You need to በጣም ስትሮንግ የሆነ ሜሴጅ ብሮድካስት አድርጋችሁ ለዓለም ነው። It's not for those people that sit there. You want to broadcast your message to the world that is listening or watching. In the fact that the United Nations, the fact that it doesn't have as big as Africa, a continent, as many as its people, and as many as its diaspora, they don't have a permanent seat for Africans. Like that in itself, it disqualifies UN as an institution. So blind. What does that say to the world? You are still carrying a remnant of some colonial ambition, identity. That's why people are don't put any faith in the United Nations. I remember Mugabe Mugabe is a dictator that I really don't want to even give him a mention, but he gave an astounding speech about for me Mugabe is that the worst. He was in power for that 34 years or something. He drove that country to those people are still suffering because of him. But he gave that day was Mugabe was he gave an account of it's amazing. I really don't want to go back to that speech, but he gave an amazing speech. The fact the United Nations doesn't have a permanent seat for Africa says so much. That institution in itself shouldn't worry. People. Yes, it's an institution that as much as it's standing, it's there to be used, and so people could, every nation for what's worse, it's people should come and just play the games, but I don't even watch. I watched it because the president was giving a speech, then this Nile issue. But in general, ሰሞኑን የምንሰማው የኤርትራ መደራደር መፈለጓን በጣም ኢንክሬጂንግ። ማንንም እነሱ ናቸው የሚጠቀሙት ከኢትዮጵያዊ በላይ ዝም ብለው there is no stalemate። ኢትዮጵያ ምንም አትጠብቅም። ወይ ሶማሊያ ትሄዳለች ወይ ጅቡቲን እንደውም ዲሉን ሉዝ እንዳታደርጉ ቶሎ ብላችሁ ተደራድራችሁ በኢትዮጵያን ተርም እንደውም በኢትዮጵያዊዎች ተርም ቢኮዝ ኢትዮጵያ ኢዝ ሪሊ ኤርትራን የምትጎዳ አገር አይደለችም። እስቲ ማንኛው ኤርትራዊ ነው አሁን ለኢትዮጵያዊ ጎረቤቱ አንድ ብርጭቆ ውሃ የሚከለክለው? እንደዛ እስቲ እዩት። አንድ ኤርትራዊ ለጎረቤቱ ኢትዮጵያዊ ውሃ ይከለክላል ወይ? እኔ ሳቅ ኤርትራኖች በርሜልም ይሰጠዋል፣ ሌላም ነገር ጨምረው ይሰጠዋል። እንኳን ውሃ ሰው ብርጭቆ ውሃ ጎረቤት that's as simple as that. That's what you are saying. ለጎረቤት ኢትዮጵያዊ ውሃ እየከለከልክ ነው። አንድ ኤርትራዊ ከሆንክ እንደዛ አስበው። እያንዳንድ ኤርትራዊ ምን እያልክ ነው?
እኔ ማቃቸው ኤርትራ ልብሳቸውን አውልቀው የሚሰጡኝ ናቸው። ለምንድን ነው ያ አስተሳሰብ አገር ላይ ሲደርስ አይሆንም የምትሉት? ምን አይነት አስተሳሰብ ነው? ኢትዮጵያዊ ምን ላይክ ነፍሱን ይሰጣል ኤርትራዊ። ስንት ኢትዮጵያዊ አለ ዳዳክ ላይ ሄጄ ነው ምናምን ብሎ ፍቅር ስለ ኤርትራዊ ፍቅር የሚዘፍን ነው። አስቡበት። ሲምፕል ሎጂክ ጀስት አንድ ኤርትራዊ ለአንድ ኢትዮጵያዊ ጎረቤቱ ውሃ አንድ ብርጭቆ ውሃ ይከለክላል ወይ? ሲምፕሊፋይድ ዘ ሆል ቲንግ። ሌላውን እርሱ ይሄ ዝም ብሎ ሌላው ወሬ ነው። ሁሉም ያ እንደ ህዝብ ግን እንደ አንድ ኢንዲቪጁዋል እንደ ቡድን አታስብ። እስቲ አንድ ኢንዲቪጁዋል አንተ በማንነት አንድ ኤርትራዊ አንድ ብርጭቆ ውሃ ለጎረቤትህ ኢትዮጵያዊ ለሆነ ሰው እንኳን ለኢትዮጵያዊ ለማንም አይከለክልም ኤርትራዊ። በእንደዚህ አይነት ነገር ደግሞ እንትን ላይክ የአስተሳሰብ ባላንስ እና እንደዚህ ፈሪዎችም አይደሉም። ለማሰብም አትፍሩ። ራሳችሁን ለመመርመርም አትፈሩም። እስቲ በዛ ደረጃ አውርዱት እና እስቲ እኔ ሪዝነብል ነኝ ወይ? እዛ ጋር ከደረሳችሁ በኋላ አይ በትክክል እግዚአብሔርም የሚለው ላቭ ዩር ኔበር አዝ ዩር ሰልፍ ነው። ጎረቤትን እንደ ራስ አድርገህ ውደድ ነው የሚለው። ደግሞ ይሄ በእግዚአብሔር ደግሞ በጣም የተከበረው ቃል ይሄ ነው። እዛ ውስጥ ያለው ራሱ ሚስጥር አይደለም። ጎረቤትን እንደ ራስ አድርገህ ውደድ የሚልበት ምክንያት እግዚአብሔር ምክንያት አለው። ጎረቤት ማን እንደሆነ አታውቅማ። ምን እንደሆነ አታውቅም። እሱን በደንብ መጽሐፍ ቅዱስ ለሚያውቁ ሰዎች ብዙ ኤርትራኖች ፓስተሮች ምናምን አሉ። ይሄን ነገር በደንብ አስባችሁ እስቲ እንትን አስቡበት። የትኛው ኤርትራዊ ነው ለጎረቤቱ ለአንድ ጎረቤቱ ውሃ አንድ ብርጭቆ ውሃ ቢቀር? እኔ እንደዛ ብያለ አላስብም። ግን በቡድን ስትሆን አው የቡድኑን ሀሳብ ስትካፈል አው እንደዛ አይነት ነገር ሊሆን ይችላል። ግን የሀሳብ ልዕልና የሀሳብ ነፃነት ይኑራችሁ። ሁሉም ዝም ብሎ ተከታትሎ መሄድም ጥሩ አይደለም። ደግሞ ኮንትራሪ ቱ ዘ ኤቪደንስ ተከታተል። ይሄ አሁን እና ብዙ ኤርትራኖች አሉ አሁን እዚህ ፖድካስት ላይ ወጥተው መደራደር ጥሩ ነው። አንዳንዴ አታክርሩ። ፎርጊቭነስም ይቅር ማለትም ልመዱ። በዚህ ሂሳብ ማን ነው የሚቀጥለው? the last 6 years 3 ጦርነት ምናምን ያያችሁት ሰው በዚህ ሂሳብ ይቀጥላል? አይቀጥልም። እና ይሄ ደስ ይላል፣ መደራደሩ ደስ ይላል። ወንድሜ ተደራድራችሁ እኔ ብርጭቆ ውሃ የሚከለክለኝ ኤርትራዊ ያለ ብዬ አላምንም። ካለ እኔ በጣም ይሄ ሌላ ጉዳይ ነው። እኔ ጓደኞችም አሉኝ ማአት በጣም ደግ ያንን ማንነትን እዛ ከግሩፕ ጋር ስትሆን መቀየር የለብህም እና ይሄን አስተሳሰብ በደንብ አስቡበት። አሁን ግን ደስ የሚለው ይሄ በቃ እኩል በሆነ ነገር ተደራደሩ። የግል በቃ ሁሉንም ነገር ለኛ የሚባል ነገር ፌር ሆኑ። እግዚአብሔርም ይረዳችኋል። ለእናንተ ነው ወንድሜ።
በጣም ይሄ እኔ ፖድካስት ላይ ራሱ ሰማው በቅርቡ። እናንተ ናችሁ የምትጠቀሙት። እንደውም በራሳችሁ ተማመናላችሁ። ምንም ነገር ሰርታችሁ መኖር እንደምትችሉ ታውቃላችሁ። የትም ሄዳችሁ መኖር ሰርቫይቭ ማድረግ ትችላላችሁ። ስለዚህ እንኳን የባህር በር ተከፍቶላችሁና 130 ሚሊዮን ህዝብ አክሰስ ኖሯችሁ እናንተ ሌላም ቦታ ሳውዝ አፍሪካም ሄዳችሁ ተቆጣጥራችሁ ትኖራላችሁ። ስለዚህ ምንድን ነው የሚያስፈራችሁ ከኢትዮጵያ ጋር? ኤርትራኖች፣ ወንድሞች፣ ጓደኞች ምንም የሚያስፈራችሁ ነገር የለም። ምናልባት የኤርትራ መንግስት የሚፈራው ኢትዮጵያና ኤርትራ ተዋዶ እንደውም ህዝቡ ይዋደድና እንደገና እንደ ድሮ ተመልሶ መንግስትን አይፈልግም የሚል ነገር ካለ ፍራቻ ካለው እንጃ። እሱም ምናልባት ምክንያት ነው ህዝቡ እንዳይገናኝ የሚያደርግ ነገር። ይሄ ላይክ ምክንያታዊ የሆነ አስተሳሰብ እንዳይሰማራ እንዳይሰፍን መሬት ላይ መንግስትን ደግሞ በተወሰነ ደረጃ ጫና መፍጠር አለባችሁ። እንዴ ምን እያልክ ነው? በዛ ሁሉ የምትጋራውን ቦርደርም ባይሆን ራሱ እንዴ እኔ ላይክ የለም ይገባኛል። ይሄ አሁን ያስተላለፍ ሁኔታ በጣም አስቸጋሪ ነው ዘንድሮ። አንዱ ከላይ አንዱ ከታች ወደ ላይ ምናምን የሆነ ነገር አለ። ግን እንደዛ አይነት ሰዓት ምናምን ከመጠበቅ አሁን ዝም ብሎ በትክክሉ ከዚህ መንግስት ይሄ መንግስት ካለፋችሁ ወንድሜ ኢትዮጵያ ውስጥም ፍለጠው ቁረጠው አለ እና ግን ኢትስ ቬሪ ኢንካሬጂንግ ይሄን ኒውስ መስማቴ። የኢትዮጵያ ኒውዮርክ አካባቢ ይሄ ዩናይትድ ኔሽን ምናምን ብዙ ፕሌየሮች አሉ እና እነሱም በዚህ ደረጃ ይሄን ኒውስ መስማቴ በጣም ደስ ይላል። እዚህ ንግግር ውስጥ እኔ እንጃ ለነገሩ ትንሽ ሙቭ አሄድ ማድረግ ከባድ ነው። እነዛንም መጨመር በሳይድ ላይን በኩል የሶስትዮሽ መጫወት ነው። እነዛንም ጨምሮ ኢትዮጵያ እንድትሆን አንድ ላይ እንስራ። አሁን መቀሌ የአዲስ አበባን ያህል መበልጸግ የምትችል አገር ናት። አስመራ ኦፍ ኮርስ ምንም ብዙ እኮ አያስፈልጋትም። እንደውም አርት ዴኮ ነው እንደዚህ የድሮ አርኪቴክቸር የጣሊያን አርኪቴክቸር ማያሚን ነው የምትመስለው ይላሉ አንዳንዶቹ። እኔ ሄጄ አላየሁም በእውነቱ። ግን ማያሚ እንደዚህ አይነት ቢልዲንጎች የድሮ የጣሊያኖች አርት ዴኮ ዲዛይን አስመራ ውስጥ ማአት ቢልዲንጎች ናቸው ያሉት አሉ። እሱ ራሱ ቢታደስ እና ኢኮኖሚ ተከፍቶ ሪስቶር ተደርጎ እንዳለ ጣሊያን በጠቅላላ ነው የሚመጣው። ማያሚ ማድረግ ትችላላችሁ ከፈለጋችሁ፣ እንደ ማያሚ ፍሎሪዳ፣ አስመራን። ከዛ እኛም መተን ምን ማየት እንችላለን፣ በለስም መብላት እንችላለን። ምን ችግር አለ? እና ይሄ ቬሪ ኢንካሬጂንግ ኢትስ ጉድ ኒውስ። ይሄ አበሾች አንዳንድ ሰዎች መደራደር ነው ምን ላይክ
ጦርነት በጣም ድርድር ነው። በቃ መጨረሻው መደራደር ነው። ከኤርትራ ጋር ማንም መዋጋት የሚፈልግ የለም። ከትግራይም ጋር መዋጋት የሚፈልግ የለም። ይሄ ላስት ኦፕሽን። ይሄ ጦርነት የሚባል ነገር ለኢትዮጵያ ላስት ኦፕሽን በችሎታ መሆን ያለበት ነገር ነው። እና ደስ የሚል ነገሮች አሉ። ያ እቺ እኔ በእውነቱ እዝ አባቭ ማይ ፔይ ግሬድ ይሄ ዲፕሎማቲክ ቶክ ግን ጀስት ላይክ ፎር ዲ ከውጭ ሆኖ ለሚመለከተው ኢትዮጵያ በቬሪ ፓሲቭ ላይክ እነዛ እኮ ወንድም ላይክ የሆኑ እንትኖች ናቸው፣ ሻርኮች ናቸው። አሁን ይሄ ዴሊጌቱ የተናገረው ነገር መስማቱ መጨረስ ሁሉ አልቻልኩም። ተገላቢጦሽ ነው ያነበበው ነገር። ኢጅፕት እንዴት ኢትዮጵያ ላይ የምትፈጥረው ነገርን አዙሮ ኢትዮጵያ ላይ አረገው። በቃ that's what he did። ይሄን ቀድሞ መናገር ያለበት ግን ኢትዮጵያ ነበር። ሰው ላይክ እኔ እንጃ በየእንትኑ ይሄ በጣም ጥሩ ግንኙነት ያለው ሰው ትንሽ የተለያየ ቋንቋዎች የሚናገር እኔ ከስፓኒሽ ነው እንደውም ጀምረው ስፓኒሽ የሚናገር ስዋሂሊ የሚናገር በደንብ አረብኛ በደንብ የሚናገር አንድ 7 ቋንቋ አቀላጥፎ የሚናገር ሰው ፈልጋችሁ ፊት ለፊት ማውጣት ነው። አሁን እዚህ ባለፈው ፋና ቴሌቪዥን ላይ ቬሪ ጀስት ደስ የሚል ሰው አይቼ ነበር። ሪታየር ሊያደርግ አይ ዶንት ኖ ዋትስ ሂዝ ኔም ግን ጀስት በጥሩ ፎርም ላይ ያለ ሁሉም ነገር በጣም ወሳኝ ነው። ላይክ ከፊዚካል አፒራንስ ይጀምራል። እሱኑን እኮ በጣም የሚገርም ዓለም ነው ዘንድሮ። ይሄም የተሰራበት ነው። ከሉክ ይጀምራል፣ ከትምህርቱ ቋንቋ ማወቁ፣ ይሄ ሁሉ ወሳኝ ነው። እነዚህ ሚሊተሪ ባክግራውንድ ምናምን ያላቸው ጥሩ ፎርም ያላቸው የተለያየ ቋንቋ የሚናገሩ ሰዎች አድርጋችሁ የሆነ እኔ በእኔ በኩል ነው ይሄ ኦፍ ኮርስ ወራይ ነው this is just gibberish talk ግን በጣም ይሄ ጠንከርከር ያለ እንደውም አንድ ፖድካስት ላይ ይሄ ጥያቄ ሲጠየቅ ሰምቼ ነው ቬሪ ኢንስፓየርድ ባይት። ማን ነው የሚከታተለው ይሄንን 24 ሰዓት የሚበላ የሚጠጣ? ይሄ አሁን በአረብኛው በኩል ይሄ አላሩስ የሚሉት ልጅ እና ኪንግስ ኦፍ አባይ ላይ የቀረበ የሚያደርገው በአረብኛ ያለውን ትንታኔ በጣም ደስ ይላል። አሮ ነው እነሱ ዴዲኬትድ ቻናል ሁሉ ኢትዮጵያ ውስጥ እንደዛ አይነት ነገር ቢኖራቸው
አረብኛ ተናጋሪ ሞልቷል መቼም። ስዋሂልኛ፣ አረብኛ፣ እንግሊዘኛ ምናምን ጨማምሮ አንድ እኔ እንደውም ከንትን እንግሊዝ ሀገር ምንድን ነው ራሱ አምባሳደሩ እንዴ ለምንድን ነው ሪች አውት ማይደረጉት? ይሄን ላይክ የስንት ሀገር ጊዜ ያረጀ ቀዳዶ ለምን አይጥሉልን? እና ሰሞኑን ይሄን ነው እቺ አባይ መቼም ኢትዮጵያን የኢትዮጵያ ማፕ ራሱ በጣም እኮ ያስቃል። ዝም ብዬ ሰሞኑን እንደው ትሩ ኬት እንደጀመረ እያየው ነበር። በተወሰነ ነገር የሚናገረው ነገር አለ። ጀምሮ ደግሞ ይሄን ነገር በሚገባ ተከታትሎ በሚገባ ሁኔታ ይሄ ቴሪቶሪያል ኢንጀስቲስ ተፈጽሞብናል። እኛ we are in somehow some way knowing or unknowing a injustice. This is very injustice. It's, I mean, that through time just slowly they cut us off of the water. እኔ በቅርቡ ሰማለው እና ፖድካስት እንደው ሜምበር ሆንኩኝ አንዳንድ ነገር ሰማለሁ እና ቡድናዊ አስተሳሰብ አሜሪካን ውስጥ ነን። ማንም ይሄ ቡድናዊ አስተሳሰብ ሰማለሁ። አዎ አንዳንድ ሰዎች የሚናገሩት ነገር አይመጥንም። ላይክ ኢትዮጵያ ላለችበት ሁኔታ ወዴት እንደምትሄድበት ሁኔታ አይመጥንም። አንዳንድ ነገሮችን ቀድሞ ሰዎች የሆነ አጀንዳ ለማስያዝ የሚፈልጉ ሰዎች ወይንም የኢትዮጵያን አስተሳሰብ በተወሰነ ደረጃ ለመበከልም ይሁን ምን ይሄ ከየት እንደሚያመጡት እኔ እንጃ። አንዳንዴ የሚናገሩት ነገር በጣም ይገርመኛል። አንዳንድ ሰው በዚህ ደረጃ እንዲህ ከየት ውስጥ አውጥተው እኔ እንጃ። እኔ በጣም አንዳንድ ሰዎች ሲናገሩ የምሰማው ነገር በጣም የሚደንቅ ነገር ነው። መንግስት ውስጥ ያሉ ነው የሚመስለው። ከየት ነው ይሄ መረጃ የሚያመጡት? እንደዚህስ ላይክ ለምንስ ይወራል? ኢትዮጵያዊ ነኝ የምትል ከሆነ ኢትዮጵያዊ ላይክ ለምን ይወራል እንደዚህ? ኢትዮጵያን የሆነ ነገር ወደፊት ዲስከሽን፣ መነጋገር፣ መስማማት፣ በችግሮችን በመነጋገር መፍታት ጥሩ ነገር ነው። ሁሉም ነገር ጦርነት የግድ መገባት የለበትም። እና አይ ቲንክ አይ ዶንት ኖ ይቁም አይቁም። አይ ቲንክ ኮኔክሽን ችግር አለው መሰለኝ። ቼክ ያ እየሰራ ነው እና ይህን
ነገር አንዳንድ ሰዎች ላይ ቆጠብ ብለው ክብር ባሞላው መልክ ዲስከስ አድርገው ሀገራቸውን ለመርዳት እና ለመጥቀም የሚያስቡ ሰዎች እንደዛ አይነት ከመንግስት ቀደም ብለው የመንግስትን ሀሳብ ብቻ ይገርማል። ግን ፈንዳሜንታሊ ማንኛውም ሰው ዲሞክራሲ ስርዓት እንገነባለን ሲል ይሄ ግድ ይላል። አዎ አንዳንድ ፎረሞች በግዢ የተወሰነ ዓላማና ለተወሰነ ነገር የተዘጋጁ ዩቱብ ፎረሞች መሆናቸው እንዳለ ሁሉም ሰው ተመሳሳይ ሀሳብ ሊኖር ይሄ የሀሳብ ነፃነት የሀሳብ ልዕልና የመሰጠት የመፈቀድ ከዚህ ነው የሚጀምረው። ሁላችንም የምንፈልገው ይሄን ነው። መጨረሻው የመታገስ የመቻል ፐርሰናል ያለ ማድረግ ሐሳብን በሐሳብ የማሸነፍ በዛ ደረጃም ብዙ ሰዎች አሉ እዛ ፎረም ውስጥ ያንን ማድረግ የአንድ ሰው ሐሳብ ግን ይሄን ሁሉ ሰው እንትን ደረጃ እንትን ያነሳሳል ተብሎም በዛ ደረጃ ማነሳሳቱ ራሱ በጣም የሚገርም ነው። አንድ መንግስት ውስጥ የሌለ ሰው እንደ ማንኛውም ግለሰብ ሀሳብ የሚያቀርብ ሰው በዚህ ደረጃ ያንን ሁሉ ሰው ሀሳብ ተቆጣጥሮ በዛ ደረጃ ፈንዳሜንታል የሆነን ነገር ማስቀየር መቻል ማለት ይሄን ይችላል። መናገር የሀሳብ ነፃነት መሰረታዊ ነው። የፈለገውን ይለጸው መሰረታዊ ነው። ዲሞክራሲ ደግሞ አለዛ አይሰራም። ያንን እንደዛ አይነት ሀሳብ ማስተናገድ ካልቻለ ኦብቪየስሊ ይሄ አይ ቲንክ አንዱ ኮመንተሪ እንዳለው የግል እንደ ድርጅት ነው ማለት ነው። ድርጅት መሆን አለበት ወይ ድርጅት ነው ተብሎ የግል ድርጅት የግል ሚዲያ ነው እና ዓላማውን ሁሉንም የሆነ ግላዊ ማከናወን የሚፈልገውን የራሱ የሆነ ስቴትመንት ሊኖር ይገባል። ማንኛውንም በዛ አይነት እቅፍ ውስጥ ያሉትን ሰዎች ብቻ ማስተናገድ ነው የሚችለው ማለት ነው። እንደምረዳው ከፎረሙ ግን እንደዛ አይነት ፎረም አይደለም። ማንኛውም ሰው መጥቶ ማንኛውንም ሀሳብ ይሰጣል፣ መስጠት ይችላል፣ መነጋገር ይችላል የሚል ሁኔታ ማስተዋወቂያ ነው መሰማው። እኔም አሁን የምከታተለውም ለዛ ነው። አይ ቲንክ ፎረም ሞዴሬተሩ በተወሰነ ደረጃ በጣም ኤክስፒሪየንስድ የሆነ የኢትዮጵያዊነት ኮምፓስ ሊሆን የሚችል በብዙ ፈተናና ብዙ ኢንቴግሪቲ ያሳየ ሰው በመሆኑ ይሄን መቋቋምና
አይ ቲንክ መታገስ የሚችል ሰው ነው ብዬ አምናለሁ። በዛ ሀሳብ እኔ ማንኛውም ሰው መጥቶ ሀሳቡን ማካፈል ይችላል። ታይም በተወሰነ ደረጃ ታይም ሊሚት ቢኖረው ጥሩ ነው። ሰው እንግዲህ ልቅ ሀሳብ እንደኔ የራሱን ዩቱብ መክፈት አለበት። ዝም ብሎ የራሱን ነገር መናገር የሚፈልግ ፎረሙን ላይ መምጣት ባለው ጥያቄ ላለው ጥያቄውን ለመስጠት ኮመንተሪ እና ይህን ነገር በትንሽ ደቂቃዎች መግለጽ መቻል አለበት ሰው። አለበለዚያ የራሱን ዩቱብ መክፈት ይሄ ዲስከሽን ፖይንት ለማንሳት ነው። ባለው ዲስከሽን ባለው አጀንዳ ላይ ኮመንት፣ ጥያቄዎች መነጋገር። አሁን ባለፈው በመጡ ፕሮፌሰር እንደዛ አይነት ሰዎች ሞር አካዳሚክ የሆኑ ሰዎች ቢመጡና እንደዛ አይነት ሀሳባቸውን ጽሁፍም ካላቸው የጻፉትን ህዝቡን መማሪያም የሰውን ሀሳብ መመርመሪያም ቢሆን እንደዛ አይነት ፖድካስት በበለጠ ቢቀርብ ደስ ይለኛል። እኔ ማየውም ለዛ ነው። ብዙ በተለይ ባለፈው ብዙ እንደዚህ ይሄ በጣም ጊዜ ወስደው ከሀ እስከ ፐ ያለውን ታሪክና የሆነውን ነገር የሚገልጹ ፖድካስቶች ታሪካዊ የሚሆኑ ጊዜያዊ የሚሆኑ ያለው ሁኔታ ለምን እዚህ እንደደረሰ ከምን ጀምሮ እንደሆነ የሚለው እንደዚህ አይነት ፖድካስቶች ደስ ይሉኛል እና እሱን ማበረታታት እፈልጋለሁ። ግን ፐርሰናል ለማድረግ ያለውን ሁኔታ ያ ነው ያለኝ። ዛሬ እሁድ ነው፣ የእግዚአብሔር ቀን ነው። እንኳን አደረሳችሁ ለሁሉም፣ ለቤተሰቦቼም ለጓደኞቼም። ሌላ ኢትዮጵያ ሌላ ነገር ደግሞ ሰሞኑን ይሄ አይ ቲንክ አንድ ክሪቲክ አቶ ጌታቸው ነው ምናምን ላስት ታይም መጽሐፉ ላይ ስለ ፕሮፐርቲ ራይት አንስቶ ነበር። አሁን በተለይ ይሄ በብልጽግና ላይ ያለ አገር መሬት የመንግስት ነው ወይስ የግል ነው የሚል ፕሮፐርቲ ራይት በጣም ሜንታል ነው። አክቹዋሊ ጥልቅ የሆነ ነገሮች የያዘ ነው። አንደኛ መንግስት ይሄን ክሊርሊ ሀገርን አበለጽጋለሁ በሚነሳበት ጊዜ ይሄን በጽዳት ሰርቶ ክሊርሊ ዲፋይን አድርጎ ነው ወደ ብልጽግና መግባት ያለበት። በጣም አሁን አንዳንድ ሰሞኑን እንደዚህም ፐርሰናሊ ከምሰማቸውም ነገሮች አኳያ ነው
ብልጽግናው እንዳለ ሆኖ ብልጽግናው የሚካሄድበት አሁን ባለፈው እንደዚህ አፍሪካን ዴቨሎፕመንት ባንክ ሊቀመንበር የሆነውን ነገር ሲሰጥ እንዴት ሆኖ ኢትዮጵያ ሰዎችን በምን አይነት ሁኔታ እንደከፈለችና መንግስት እንዴት አድርጎ እንደካሰ እና በጣም በሚመሰገን በጥራት የተሰራ ነገር ብልጽግናው እንደዚህ አይነት ኦብስተክል ለሆኑ ነገሮች ይሄን ነገር አጥርቶ በትክክለኛው አንደኛ ዲሞክራሲ ለማስፈን ፕሮፐርቲ ራይት አንደኛ ሰው ለምንድን ነው የሚሰራው? አብዛኛውን በተወሰነ ደረጃ አግኝቶ እያገኘ ሲሄድ ይሄን ነገር በጣም መታሰብ ያለበት። እኔ በዚህ ነገር ምንም ማቀው ነገር የለም፣ ግን እነዚህ ነገሮች በጣም መንግስት ላይ በጣም ይነሳሉ። ባለፈውም ሰፈራ ፈረስክ፣ አሁንም አለ ሰፈራ ፈረስክ። ዝም ብሎ ነው የሰፈረው። አንዳንዱ ምንም አይነት ፕላን የለውም። ሁለት መንገድ ይሰራልሃል እየተባለ ነው በዛም በዚህ የምታልፈው። ይሄ የመንግስት ብልጽግናን የሚያስቀጥል የሚያረጋግጥ ሁኔታ ከሆነ ለምታፈርሰው ነገር ክፈል። አንደኛ መንግስትንም የሚያስቸግረው ድሬል እንዳይሆን የማደጉ ሁኔታ ድሬል እንዳይሆን። ለምን የመንግስት ነው ተባረ ካድሬው ሁሉ የግሉ ይመስለዋል መሬት። ሰው 79 ዓመት አካባቢ ግብር ከፍሎ መተህ ዝም ብለህ አፍርሰህ አልከፍልም ብትል ማንም አይቀበልህም። ማንኛውም ህዝብ ይሄ ፕሮፐርቲ ራይት ባለፈው እዛ ፕራይም ሚኒስተሩ መጽሐፍ ላይ መጨረሻ ላይ እንደውም በጣም ክሪቲካል ፖይንት ብዬ ያልኩት ይሄ ፕሮፐርቲ ራይትን አንድ ሀገር መወሰን አለባት፣ ጋራንቲ ማድረግ አለበት ፕሮፐርቲ ራይት። አይገስ አሁንም ያለው እሱ ራሱ ብዙ እኔ ይሄን የትኛው ፕሮፐርቲ ራይት ህግ እንዳለ ራሱ አሁን እኔ እውቀቱም የለኝም። ግን ከዛ ከክሪቲኩ እንደሰማሁት ኦብቪየስሊ እንደውም ግሩፕ ሰውየው በጣም ኃይለኛ ፖይንት ነው መጨረሻ ላይ ያነሳው። ዝም ብሎ ተወርሶ አይደለም የሚሰራው። እዚህ ሀገር ወንድሜ፣ እዚህ ሀገር ደስ የሚለው አንዱ ፕሮፐርቲ ራይት ኢዝ ጋራንቲድ። የሆነ ጊዜ እዛ ዲትሮይት የሆነ ህግ አውጥተው ነበር፣ መንግስት ከፈለገ ያነሳል የሚል እስናት ሚሽገን የሆነ ህግ አለ እዚህም ሀገር። ዝም ብሎ መንግስት ከፈለገ መጥቶ ያነሳል አይነት የሚያስገድድበት ነገር የሆነ ስቴት አለ። እዚህ አሁን እዚህ ስቴት ውስጥ ነው ያለውበት። በጣም ይገርማቸዋል። አልሸጥም ካለ አንድ ሰው አይነካው። ሃይዌውን ከዛ አስወረድ ትዘራለህ እንጂ እኔ በሱም አልስማማም። ያን ያህል ግን ሃይዌውን ታዞረዋለህ እንጂ አልነሳም ካለ አይነሳም።
እኔ አስታውሳለሁ ፍሎሪዳ አንድ ሰውዬ ትምህርት ቤት ፕራይቬት ስኩል እየሰሩ ሰውየው ቤት አለው፣ ግማሹን መሬት እሱ ነው መሰለኝ የሸጠላቸው። ታሪኩን ይሄን ለምሳሌ ልሰጣቸው። አልንቀሳቀስም አለ። እንዴት አድርገው ያንሱት? መንገድ አለው በትምህርት ቤቱ መካከል የራሱ መንገድ ብቻ አለው፣ የቤተሰቡና የራሱ። እሱ ለነገሩ ቤተሰብም ያለው አይመስለኝም፣ ብቻውን ነው። ለሱ ብቻ መንገድ አለው። ፕሮፐርቲ ራይት ምን ያህል እንደሚሄድ ትልቅ ትምህርት ቤት እኮ ኮሌጅ የሚያህል ትምህርት ቤት ነው ፕራይቬት ስኩል። ከዋናው ወደ ውስጥ ይገባል ቤቱ። ትምህርት ቤቱ እንዳለ ከቦታል። ያልሰሩት ነገር የለም። እዛ ጎልፍ ኮርስ አላቸው ለተማሪዎች። በጣም እኮ የሀብታም ትምህርት ቤት ነው። ሰውየው አልሄድም አለ። እንዴት አድርገው ያንሱት? አልሸጥም። ሁሉንም ነገር ሲሰሩ ምን የመሰለ ካፍቴሪያው ራሱ በቃ ትልቅ ትምህርት ቤት። ሰውየው ቤት አለው። ለቤቱ አክሰስ እንትና በመካከል በእነሱ ትምህርት ቤት መካከል አድርጎ ነው ወደ ቤቱ የሚሄደው። እንዴት አድርገው የሱ ብቻ ተስተካክላ ቁጭ ብላለች። እና ይሄን ፕሮፐርቲ ራይት አይ ቲንክ ሲሪየስሊ አንደኛ ለመንግስት አስቸጋሪ ነው። ለምን ሎካል እዛው አካባቢ ያሉት መንግስትን ማይደግፍ ሰው ካለ ከመካከላችሁ ይጫወትባችኋል፣ ህዝቡን እያስቸገረ ወይ ጉቦ አምጣ ይላል፣ ወይ በቃ አሁን ልናፈስ ነው ይላል። አሁን በቃ ሌላ ነገር ይቀሰቅስባችኋል። እና ይሄን ነገር በግልጽ ኢትዮጵያ ማደግ ካለባት ፕሮፐርቲ ራይት ጋራንቲ ማድረግ አለባት። ይሄ ያለ ነው። ይሄን ኤክስፐርት አይደለሁም። በጥልቅ ሁኔታ ሪሰርች ተደርጎ በዚህ በፕሮፐርቲ ራይት ሁኔታ ኤክስፐርት ፈልጋችሁ ይሄን ነገር ለአንዴና ለመጨረሻ መልስ መስጠት አለባቸው። ፋንዳሜንታል በቃ ለምን ለልጆቹ ጥሎ ለፍቶ ለልጆቹ ጥሎ የሚሄደውን ነገር ዝም ብለህ የምትወርስ ከሆነ እሱ የለፋበትን ብቻ አይደለም የፍለፊቱንም እየቀማሁ ነው ከልጅ ልጆቹ ስንት ለፍቶ ለልጆቹና ለልጅ ልጆቹ አስተላልፋለሁ ያለውን ቫልዩ ክሬት ያደረገውን ቫልዩ መተህ ስታወድም የእሱን ብቻ አይደለም የምታወድመው የልጆቹን ለልጅ አረጋለሁ ያለውን ነገር እያወደምክበት ነው። ሰው ሲጠላ የልጅ ልጆቹ ሁሉ ነው ቂም ይዙበት። ይሄን በመንግስት ደረጃ ከፍላችሁ ይሄን ነገር በስነ ስርዓቱ መንገድ እኔ ደግፋለሁ ብልጽግና። አሁን በእኔ በኩል ይሄ ነገር በደንብ ከተሰራ እዚህ አሁን ባለፈው እንደሆነው ከሆነ ሰው ተከታትሎ ይሄን ነገር በደንብ የሚሰራውና ከፍሎ የሚገባውን ከፍሎ ይሄ አሁን እንደዛ አይነት መንገድ ከገባ ወንድም ላይ የትም ሄደህ ጓሮ መስራት ትችላለህ። ገንዘቡን ብቻ ክፈሉ። ሰው የደከመበትን ፕሬዘንት ቫልዩን አሁን የሚያወጣውን ዋጋ በስነ ስርዓቱ የደከመበትን በደንብ ስሩ እና ሰውም ይደግፋቸዋል እንደዛ ሲሆን እና
ይሄ ነው ባለፈው መጨረሻ ላይ ነው። እኔ መጨረሻ ላይ ከባድ ክሪቲክ ነው ይሄ ፕሮፐርቲ ራይት በጣም እኔ ራሴ የዛን ጊዜ ክሪቲክ ሲሰጥ ቬሪ ቶሎ ቶሎ እንደዚህ አይነት ነገር መጽዳት አለባቸው። በቃ ሀገሩን ይዘው እንትን ይላሉ። ለአንዴና ለመጨረሻ በስነ ስርዓቱ ኢህአዴግ ነው መጀመሪያ ያደረጉት ነገር ምንድን ነው? ለ99 ዓመት ነው ምናምን ሊዝ ብለው መጡ። አይ ዶንት ኖ ፍስታስ $1 ነው። ሰው አበደ። መሬት ወስደው ለ99 ዓመት ነው ምናምን የሆነ ጋምቤል አበደ። በቃ አንድ ብር ነው በምን እንዴት አድርገው ኢህአዴጎች ፈልገው ሰው ምናምን ኢንቨስተር ኬት እንዳመጡ አላውቅም። እዛ ጋምቤላ ውስጥ ለ99 ዓመት ነው ምናምን ሰጡ። ሰው በቃ ይሄ አበደ። የዛን ጊዜ ያስታውሳል። እና ይሄን ነገር አስተካክሉ። እኔ ጀስት ኮንስትራክቲቭ ክሪቲሲዝም ዝም ብለን የሰው መሬት አትረሱ። ያ ትዝ ይለኛል አቶ ፋሲል በኢህአዴግ ጊዜ አረሱት ብሎ የዘፈነው ፋሲል ደሞዝ ነው ብላ ከባድ ዘፈን እኮ ነው የዘፈነው። የምን የወልቃይት መሬት ነው ምናምን አረሱት ያለ ሰው አትረሱ። ሌላ ዘፈን እንዳይወጣባችሁ እናንተም የሰው ዝም ብላችሁ ጓሮ